ሰላም ጤና ይስጥልን። ከዚህ ቀደም አንድ ጥያቄ ጠይቄያችሁ ነበር። ጥያቄው እንግዲህ ስለ መብራት ነው። ዓለም አቀፍ የትራፊክ ማስተላለፊያ መብራቶች በስንት ይከፈላሉ የሚል ነበረ። የመለሳችሁ ሰዎች አላችሁ፣ ያልመለሳችሁም ሰዎች አላችሁ። ዛሬ መልሱን እሰጣችኋለሁ ማለት ነው። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ዓለም አቀፍ የትራፊክ ማስተላለፊያ መብራቶች በሁለት ይከፈላሉ። አንደኛው የእግረኛ ማስተላለፊያ ሲሆን፣ ሁለተኛው ደግሞ የተሽከርካሪ ማስተላለፊያ መብራቶች በመባል ይታወቃሉ ማለት ነው። የእግረኛ ማስተላለፊያ መብራቶች ሁለት አይነት ቀለማት ይኖሩ። አንደኛው ቀይ ነው፣ አንደኛው ደግሞ አረንጓዴ ነው ማለት ነው። ስለዚህ እግረኞች ቀይ የእግረኛ ማስተላለፊያ መብራት በሚበራበት ጊዜ መቆም ነው ያለባችሁ እንጂ ማለፍ የለባችሁ ማለት ነው። አረንጓዴ ደግሞ ሲበራ ነፃ ስለሆነ መንገዱ ላይ ተገቢውን ጥንቃቄ አድርጋችሁ ማለፍ ትችላላችሁ የሚል ትርጉም ይኖረዋል ማለት ነው። ስለዚህ እግረኞች ቀይ በሚበራበት ሰዓት እንቆማለን፣ አረንጓዴ ሲበራ ደግሞ እንንቀሳቀሳለን ማለት ነው። የተሽከርካሪ ማስተላለፊያ መብራቶች ደግሞ ሶስት ቀለማት አሉት። አንደኛው ቀይ ነው፣ ሁለተኛው ቢጫ ነው፣ ሶስተኛው ላይ ደግሞ አረንጓዴ ነው። ስለዚህ ሶስት ቀለማት አሉት። የአበራር ቅደም ተከተሉ ደግሞ ይለያያል ማለት ነው። የአበራር ቅደም ተከተሉን ኮመንት ላይ አስቀምጡልኝ። በቀጣይ ለዚህ ቪዲዮ ሰራላችኋለሁ። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት ኮመንት ሴክሽን ላይ አስቀምጡ። ለሁሉም ደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ጤና ይስጥልን።